ታሪኩ የሚጀምረው በትምህርት ቤት ውስጥ እጅግ ተወዳጅ በሆነ ካጌክባማ ሹ በተባለ ታዳጊ ልጅ ነው። ሴት ልጆች የእሱን ትኩረት ለመሳብ ተስፋ በማድረግ ሁልጊዜ ይማርኩታል። ነገር ግን ሹ ግድ የለሽ ሆኖ ይቆያል። ምንም ያህል አድናቆት ቢቸረውም በማንም ላይ ፍላጎት ያለው አይመስልም። ከአድናቂዎች መካከል ሞ የምትባል ልጅ ትገኝበታለች። ከሩቅ ከሚያልሙት ሌሎች ልጃገረዶች በተለየ ሞ ደፋር እርምጃ ለመውሰድ ወሰነች። ለቅርብ ጓደኛዋ አኦዌ ለሹ ያላትን ስሜት ለመናዘዝ ያላትን እቅድ ትነግራታለች። ይህን ስትሰማ አኦዌ ሙሉ ድጋፍ በመስጠት ታበረታታታለች። ይሁን እንጂ ነገሮች ሞ እንዳሰበችው አልሄዱም። ለክፍል ጓደኞቻቸው ፊት ለሹ ስሜቷን ስትናዘዝ እሱ ሳያመነታ ውድቅ ያደርጋታል። የእሱ ቀዝቃዛ ምላሽ እንድታፈር ያደርጋታል እና ሌሎች ተማሪዎች ከማጽናናት ይልቅ በውርደቷ ይስቃሉ። አኦዌ ጓደኛዋ በዚህ መልኩ መያዝን ስትመለከት ተናደደችና ሹን ገጠመችው። በልበ ቢስነቱ ትወቅሰዋለች። ሹ ይቅርታ ከመጠየቅ ይልቅ ፈገግ ብሎ የራሷን ስሜት ለሱ መናዘዝ እንደምትፈልግ በመወንጀል ያሾፍባታል። ይህ መሰረተ ቢስ ክስ አኦዌን በእጅጉ አስቆጣትና በቁጣ ተገፋፍታ ረገጠችው። በሚያሳዝን ሁኔታ ይህ ሹ ከደረጃው እንዲወድቅና ቁርጭምጭሚቱ እንዲሰበር ያደርገዋል። ጥፋተኛ እንደሆነች የተሰማት አኦዌ ሳትወድ በግዷ ወደ ቤቱ እንዲሄድ ትረዳዋለች። አኦዌ ሹ ከእርሷ ጋር በተመሳሳይ አፓርታማ ህንፃ ውስጥ እንደሚኖር ስትረዳ ትገረማለች። ይበልጥ የሚያስደንቀው ደግሞ አፓርታማዎቹ ተቃራኒ መሆናቸው ነው። ሹ በቅርቡ ስለገባ ያላስተዋለችው ጉዳይ ነው። ወደ ክፍሉ ከረዳችው በኋላ ሹ የተጎዳ እግሩ መንቀሳቀስ እንደሚከብደው በመግለጽ ምግብ እንድትሰራለት አኦዌን ይጠይቃታል። ብትበሳጭም አኦዌ በጥፋተኝነት ስሜት ተነሳስታ ትስማማለች። እሷ ምግብ ማብሰል ስትጀምር ሹ ከኋላዋ ተደብቆ ያስደነግጣታል። የእሱ ድንገተኛ መምጣት ትኩረቷን እንድትስት ያደርጋታል እና ሳታውቅ ብዙ የሳኪ ዘይት ወደ ድስቱ ታፈሳለች። በውጤቱ ከምድጃው ላይ ትልቅ እሳት ይነሳል። የእሳት ማንቂያው ያነሳል። ከጥቂት ጊዜ በኋላ የውሃ መርጫ ስርዓት ተንቀሳቅሶ ሙሉን አፓርታማ ያረሳል። የሹ ክፍል ሙሉ በሙሉ በውሃ ይጥለቀለቃል። ክፍሉ ለጥገና አገልግሎት መስጠት ባለመቻሉ ሹ በጊዜያዊነት ወደ አኦዌ አፓርትመንት ከመዛወር ውጪ ሌላ አማራጭ የለውም። አኦዌ ለደረሰው አደጋ በከፊል ኃላፊነት ቢሰማትም በሹ ግድ የለሽ አመለካከት ትበሳጫለች። የራሱ ቤት ያህል ግድ የለሽ ሆኖ ሲቀመጥ ስትመለከት ብስጭቷ ይጨምራል። ከዚህ የከፋው ደግሞ ገላውን ከታጠበ በኋላ ሹ ዝም ብሎ በውስጥ ልብስ ብቻ ሲዞር አኦዌ ግራ ያጋባትና በድፍረቱ ምክንያት ተበሳጭታ እንድትቀር ያደርጋታል። በማግስቱ ትምህርት ቤት ሳለች አኦዌ አንድ የሚያስጨንቅ ወሬ ትሰማለች። በድብቅ አብሮ ይኖሩ የነበሩ 2 ተማሪዎች ከትምህርት ቤት ተባረዋል። ይህ ዜና በፍርሃት ይሞላታል። በመካከላቸው የሚደረግ ማንኛውም መስተጋብር የአኗኗር ዘይቤያቸውን ሊያጋልጥ ይችላል በሚል ፍራቻ በትምህርት ቤቱ ሹን ለማስወገድ ወሰነች። ሁኔታዎችን ሚስጥር ማድረግ የመጀመሪያው ቅድሚያ የሚሰጠው ጉዳይ ነው። ይሁን እንጂ በትምህርት ቤት ኮሪደር ውስጥ ሹን ስትገጭ እቅዷ ይበላሻል። እሱ የሞን ጨምሮ በክፍል ጓደኞቻቸው ፊት የአፓርታማውን ቁልፍ ዝም ብሎ ሲሰጣት ትደነግጣለች። በፍርሃት ተውጣ አኦዌ በፍጥነት ከቡድኑ ውስጥ ጎትታ ወሰደችውና ትገስጸዋለች። የአኗኗር ዘይቤያቸውን ሚስጥር መጠበቅ ምን ያህል አስፈላጊ እንደሆነ ገልጻለት የበለጠ ጥንቃቄ እንዲያደርግ ትለምነዋለች። ይህ በእንዲህ እንዳለ ሞ ከሩቅ ስትመለከት የቅናት ስሜት ይሰማታል። ሹ የአኦዌን ክፍል ቁልፍ የያዘው ለምን እንደሆነ እና ለምን በጣም የተቀራረቡ እንደሆነ ሳትጠይቅ አትቀርም። አኦዌ ወደ ጓደኞቿ ስትመለስ የክፍል ቁልፉን በድንገት እንደጣለችና ሹ በቀላሉ መልሶ እንደሰጣት በመግለጽ ነገሮችን ለማለዘብ ትሞክራለች። ነገር ግን ሞ በታሪኳ ሙሉ በሙሉ ስለነቀች ጥርጣሬዋ ይቀራል። ከትምህርት በኋላ አኦዌ ቤት ውስጥ አንዳንድ ገደቦችን ለማስቀመጥ ወሰነች። ሹ በአፓርታማው ውስጥ ምን ማድረግ እንደሚችልና እንደማይችል የሚዘረዝር የህጎች ዝርዝር ጽፋ ግድግዳው ላይ ለጠፈች። ልክ ስትጨርስ ሹ ከጓደኛው ኤስ ጋር ወደ ቤት ይመጣል። ይህም በፍጥነት በብርድ ልብስ ስር እንድትደበቅ ያስገድዳታል። ሹ በእርግጠኝነት መደበቃውን ያስተውላል። ነገር ግን ማሾፉን ማቆም አልቻለም። ብርድ ልብሱ ላይ ተቀምጦ እግሯን ይኮረኩራታል። ይህም በብስጭት እንድትንቀጠቀጥ ያደርጋታል። ተናዳ ኤስ በበረንዳ ላይ ያለች ክፍሉን ለመልቀቅ በማሰብ አኦዌ በመጨረሻ ከመደበቂያው ትወጣለች። በሚያሳዝን ሁኔታ ኤስ እሷን ያስተውላታል። በፍጥነት በማሰብ አኦዌ የሹ ጎረቤት ብቻ እንደሆነች ትናገራለች። ይህም እፎይታ እንዲሰማት ያደርጋል። ኤስ ያምነዋል። በማግስቱ ባለቤቷ
አኦዩን እና ሹን ለሚቀጥለው ሳምንት በተዘጋጀው የባርቤኪው ድግስ ላይ ትጋብዛቸዋለች። እንዲያውም ጓደኞቻቸውን ይዘው እንዲመጡ ታበረታታቸዋለች። ይህንን ስትሰማ አኦዩ ሙን ለመጋበዝ ወሰነች። ይህም ከጥርጣሬዋ ሊያዘናጋት ይችላል ብላ በማሰብ ነው። በኋላ በዚህ ቀን ሞ ወደ አፓርታማው ትመጣለች። በሚያሳዝን ሁኔታ የእርሷ መምጣት ጊዜ በጣም መጥፎ ነበር። አኦዩ ከሹ አጠገብ ቆማለች። ሞ ደንግጣ ደረቀች። አይኖቿ በሁለት መካከል እየተመላለሱ የደነገጠችው አኦዩ በፍጥነት ለማስረዳት ትሞክራለች። ሹ አፓርታማ ህንፃ ውስጥ ገና እንደገባ ትነግራታለች። ነገር ግን አብሮ ስለመኖራቸው ሆን ብላ ትተዋለች። ሞ ማብራሪያውን የተቀበለች ትመስላለች። ምንም እንኳ ግራ መጋባቷ ቢቀጥልም 1 ሳምንት ያልፋል እና የባርቤኪው ድግስ ቀን በመጨረሻ ደረሰ። አኦዩ፣ ሹ እና ጓደኞቻቸው ይገኙበታል። ነገር ግን ከሚስጥሮቻቸውና አለመግባባቶቻቸው የመጣው ውጥረት በአየር ላይ እንዳለ ይቀጥላል። በዚያን ጊዜ ሹ ወንድሙን ሶጅን እና ኢስን ወደ ባርቤኪው ድግስ ያመጣል። አኦዩ ደግሞ ሞን እንድትቀላቀላት ትጋብዛታለች። አኦዩ ስለ ሹ ጋር ስላለው አብሮ መኖር እውነቱን ለሞ ለመንገር አቅዳ ነበር። ነገር ግን ሳትናገር አንዲት ሴት በድንገት ወደ ቡድናቸው ትቀርባለች። እሷም ሳትሱኪ የሹ የልጅነት ጓደኛና የቀድሞ ፍቅረኛው ናት። የእርሷ ያልተጠበቀ መምጣት ውጥረቱን ይጨምረዋል። በተለይም ሳትሱኪ ለአኦዩ በግልጽ ቀዝቃዛ ስለነበረች አስቸጋሪ በመሆኑ ጅምርም ቢሆን አኦዩና ሞ ከኤስ ጋር እየተወያዩና በድግሱ ወቅት በደንብ ይታወቃሉ። ከሰዓት በኋላ መጨረሻ ላይ እየሳቁና እንደ ቅርብ ጓደኛቸው እየተዝናኑ ነው። ይሁን እንጂ አኦዩ ብቻዋን እቃዎችን ወደ መኪናው ስትጭን ሳትሱኪ ትቀርባታለች። ሳትሱኪ የአኦዩን ከሹ ጋር መቅረብ በግልጽ ስትመለከት ጠንካራ ማስጠንቀቂያ ትሰጣታለች። ሹን እንዳትወደው ትነግራታለች። ምክንያቱም በልብ ስብራት ብቻ እንደሚያልቅ ትናገራለች። ከዚያም በላይ ሳትሱኪ ምንም ቢሆን ሹ ሁልጊዜም እሷን ብቻ እንደሚወዳት በልበ ሙሉነት ትናገራለች። አኦዩ ተገርማ ለሹ ምንም አይነት የፍቅር ስሜት እንደሌላት በፍጥነት ታረጋግጥላታለች። ነገር ግን ሳትሱኪ አልተደነቀችም። ሳትሱኪ ቀዝቃዛና ንቀት የተሞላባት እይታ ሰጥታ ከሄደች በኋላ አኦዩ ተረብሻለች። ከጥቂት ጊዜ በኋላ ደግ ባለቤቷ ለአኦዩ 2 የመዝናኛ ፓርክ ትኬቶች ትሰጣለች። በደስታ አኦዩ ወዲያውኑ ሞን ይዛት መሄድ እንደምትችል ታስባለች። ይሁን እንጂ እቅዷን ከማጠናቀቋ በፊት ሹ አንዱን ትኬት ከእርሷ እጅ ይነጥቃል። ፈገግ ብሎ አሱ አብሯት እንደሚሄድ ይናገራል። ከትምህርት በኋላ አኦዩ ሹን በመዝናኛ ፓርኩ ትጠብቃለች። ምንም እንኳን እንደምትጠላው ብትናገርም ለምን እንዳልከለከለችው እያሰበች ነው። በሀሳብ ተውጣ እስኪጠራት ድረስ ሹ መድረሱን አላስተዋለችም። ጊዜ ሳያባክን ወደ ተለያዩ መዝናኛዎች ይጎትታታል። ለድንገተኛ ነገር አኦዩ ከሱ ጋር ያሳለፈችውን ጊዜ በእውነት እየተደሰተችበት ታገኛለች። የሱ ተጫዋችና ግዴለሽ አመለካከት እንድትስቅ ያደርጋታል እና ለተወሰነ ጊዜ ብስጭቷን ትረሳለች። አስደሳች ከሰዓት በኋላ በአቅራቢያው በሚገኝ ካፌ ውስጥ ዘና ለማለት ይወስናሉ። አብረው ተቀምጠው ሳለ አኦዩ በሚቀጥለው ሳምንት የሚካሄደውን የርችት ፌስቲቫል የሚያስተዋውቅ በቀለማት ያሸበረቀ ፖስተር ትመለከታለች። በተለይም ፖስተሩ የፍቅር አፈ ታሪክን ስለሚጠቅስ ትደነቃለች። በሰባተኛው ርችት ወቅት የሚሳሳሙ ጥንዶች በረከት እንደሚያገኙ ይነገራል። ይሁን እንጂ አኦዩ ለእንደዚህ አይነቱ ዝግጅት የሚወስደው ሰው እንደሌላት የፍቅር ጓደኛም እንደሌላት በመገንዘብ ትተክዛለች። ሹ የእሷን ድምፅ ሲሰማ ዝም ብሎ አብሯት ለመሄድ ያቀርባል። ፌስቲቫሉ አስደሳች መስሎት አብረው እንዲመለከቱት ይጠቁማል። በማግስቱ አኦዩ በመጨረሻ ስለሹ ያለባትን ስሜት ለሞ ለመንገር ድፍረት ታገኛለች። እሷም ወደ ጓደኛዋ ቀርባ ይቅርታ ትጠይቃለች። ምንም እንኳን መጀመሪያ ላይ ሹ ባትወደውም አሁን ግን እንደወደደችው ገለጸች። አኦዩ ሞ መጀመሪያ ሹን እንደወደደችው እንደምታውቅና የእርሷ መናዘዝ ሊጎዳት እንደሚችል አምናለች። ነገር ግን ስሜቷን ከመደበቅ ይልቅ ሀቀኛ መሆኑን እንደሚሻል ተሰማት። ሞ በአኦዩ መናዘዝ በግልጽ ደንግጣለች እና ተከፋች። ለአፍታ ያህል ምን ማለት እንዳለባት አታውቅም። ይሁን እንጂ ሹ ቀደም ብሎ ውድቅ ስላደረገባት ከሱ ጋር ምንም እድል እንደሌላት በመጨረሻ አምናለች። ህመሟ ቢኖርም ሞ ከአኦዩ ጋር ያላትን ጓደኝነት ከፍ አድርጋ ትመለከተዋለች። ለሹ ያላትን የፍቅር ግንኙነት እንድትከተል በማዋረግ እንደምትደግፋት ቃል ገባች። በኋላ በዚያ ቀን ከትምህርት ቤት ወደ ቤታቸው ሲሄዱ አኦዩና ሹ በጌጣጌጥ መደብር አጠገብ ያልፋሉ።
በመስኮቱ ላይ የአኦዩን አይን የሚይዝ የሚያምር የአንገት ሐብል አለ። እሱን ለመግዛት ገንዘብ ባይኖራትም በናፍቆት ትመለከተዋለች። ለአፍታ ያህል ሹ ሊገዛላት እንደሚቃረብ ተስፋ ታደርጋለች። ግን እሱ ዝም ብሎ ቆሞ የአንገት ሐብሉን ከመመልከት ውጪ ምንም ሳይል ያልፋል። አፓርታማ ህንጻቸው ሲደርሱ ሳትሱኪ በራቸው ፊት ትጠብቃቸዋለች። የሳትሱኪ አገላለጽ የከፋ ነው እና ስለ አብሮ መኖራቸው ደስተኛ አለመሆኗ ግልጽ ነው። ይሁን እንጂ ሹ ሙሉ በሙሉ ችላ ብሎ ከጎኑ አልፎ ሳይናገር በቀጥታ ወደ ክፍሉ ይገባል። ሳትሱኪ ወደ አኦዩ ዞር ብላ ጠንካራ ማስጠንቀቂያ ትሰጣለች። እሷ ብቻ የምታውቀው ምስጢር ስላለው ሹ መውደድ ስህተት እንደሚሆን ትናገራለች። እንደ ሳትሱኪ ገለጻ የሚስጥር ፈጽሞ አብሮ ሊሆኑ የማይችሉበት ምክንያት ነው። አኦዩ በሳትሱኪ ትዕቢትና የሹ የቀድሞ ፍቅረኛ ሆና እንኳ እሷን የማስፈራራት ድፍረት ትበሳጫለች። ይሁን እንጂ አኦዩ ሳትሱኪ ምላሽ የመስጠት እርካታ እንዳትወስድ በመከላከል ዝም ማለትን ትመርጣለች። በማግስቱ ከትምህርት ቤት በኋላ አኦዩ ከሹ ታላቅ ወንድም ሶጂ ጋር ያልተጠበቀ ገጠመኝ ታገኛለች። በውይይታቸው ወቅት ሶጁ ስለ ሹ ሕይወት አንዳንድ አስገራሚ ዝርዝሮችን ያጋራል። ቤተሰባቸው ሁልጊዜ በስሜታዊነት ሩቅ እንደነበሩና ሹ ብዙ የፍቅር ሙቀትና ሳይኖረው እንዳደገ ይገልጻል። ይህ ሹ ለሌሎች ቀዝቃዛና ግዴለሽ የሚመስልበት ምክንያት ያብራራል። ሶጁ በተጨማሪም ሳትሱኪ የሹ የልጅነት ጓደኛ እያደገ ሲሄድ እንኳ ያለማቋረጥ ከሚንከባከቡት ጥቂት ሰዎች አንዷ እንደነበረች ይጠቅሳል። አኦዩ ይህን መረጃ እያሰላሰለች ሳለች ሶጁ ፈጽሞ ያልተጠበቀ ነገር ያደርጋል። ወደ እሷ ቀርቦ ይስማታል። አኦዩ ደንግጣ ተናደደች። የመጀመሪያዋ መሳም ነበር እና በተግባሩ እንደተጣሰች እና እንደተካደች ተሰማት። ስለ ሶጁ ተገቢ ያልሆነ ባህሪ ዜና በፍጥነት ወደ ሹ ይደርሳል። ተናዶ ሹ በቀጥታ ወደ ወንድሙ የስራ ቦታ በመሄድ ገጠመውና ቁጣውን ለመግለጽ ጡጫ ይሰነዝርበታል። ሶጁን ከተገዳደረ በኋላ ሹ በአንድ መናፈሻ ውስጥ ብቻዋን የተቀመጠችውን አኦዩን ያገኛታል። ፊቷ በእንባ እርጥቧል። እሱ ተፈጥሮዋ በቀላሉ በሌሎች መጠቀሚያ እንደሚያደርጋት በመግለጽ በጣም የዋ መሆን እንድታቆም ቀጥ ብሎ ይነግራታል። ቃላቶቹ ምንም እንኳ ከባድ ቢሆኑም እሷን የሚያረጋጉ ይመስላሉ እና ብዙም ሳይቆይ ሊያስቃት ችሏል። ሁለቱ በመናፈሻው ውስጥ አብረው ያልተለመደ የደስታ ጊዜ ያሳልፋሉ። ጊዜ ያለፈ ሲሄድ አኦዩ ለሹ ያላት ስሜት ይበልጥ ጠነከረ። እሱን ለማስደሰት ተስፋ በማድረግ አዲስ የፀጉር አሰራር በመቆረጥ መልኳን ለመቀየር ወሰነች። በተጨማሪም እሱ በትርፍ ሰዓት መስራት በጀመረበት ምግብ ቤት አስገርማው የቤት ውስጥ ምሳዎችን ማዘጋጀት ትጀምራለች። እነዚህ ጥረቶች ቢኖሩም ግንኙነታቸው ትኩረት እንዳይስብ በመጠንቀቅ በትምህርት ቤት ርቀታቸውን መጠበቅ ይቀጥላሉ። አንድ ቀን ሳትሱኪ ሹን ባልተጠበቀ ሁኔታ ትጠራዋለች። በጥሪው ወቅት የምትናገረው ነገር ሁሉ እሱን የሚረብሽ ይመስላል። ምንም አይነት ማብራሪያ ሳይሰጡ ሹ እሷን ለመገናኘት ይሄዳል። አኦዩን ትቶ አኦዩ ተስፋዋ እየጠፋ ቢሄድም እርሱ እስኪመለስ ድረስ ትጠብቀዋለች። በመጨረሻ ስልኳ ይደወላል እና ሹ እንደሆነ በማሰብ በፍጥነት ትመልሰዋለች። ግን እሱ አልነበረም፣ ሳትሱኪ ነበረች። በኩራት ቃና ሳትሱኪ በዚህ ምሽት ከሹ ጋር ለመዝናናት እንዳቀደች ለአኦዩ ትነግራታለች። የተጎዳችው አኦዩ ላይ ሀዘኗ ወደ ቁጣ ተለወጠና ሹ ወደ አፓርታማው ሲመለስ በከባድ ይጨቃጨቃሉ። በግጭቱ ተበሳጭታ ሹ አፓርታማውን ለመልቀቅ ወሰነ። ነገር ግን አኦዩ በእሱና በሳትሱኪ መካከል ምን እየተካሄደ እንዳለ ለመረዳት ቆርጦ በመነሳት በሚዘንበው ዝናብ ውስጥ እያሳደደች ትከተለዋለች። እውነቱን ለማወቅ ተስፋ ቆርጣ መልስ ትጠይቃለች። ይሁን እንጂ ሹ ዝም ይላል። አኦዩን በዝናብ ውስጥ ግራ በመጋባትና ልቧ ተሰብሮ እንድትቆም ይተዋታል። በማግስቱ ትምህርት ቤት አኦዩ ሞና ኢስ የፍቅር ጓደኝነት እንደጀመሩ ስትሰማ ትገረማለች። ደስታቸውና ደስተኝነታቸው ግልጽ ነው። ግን አኦዩ ራሷ እንዳልሆነች በፍጥነት ያስተውላሉ። የተለመደው ብሩህ አመለካከቷ በጨለማ አገላለጽ ተተካ። ኢስ ስሜቷ ከሹ ጋር የተያያዘ ነገር እንዳለው ይገምታል እና ለእርሱ በማዘን የሹንና የሳትሱኪን ያለፈ ታሪክ ለመካፈል ወሰነ። ኢስ ከ2 ዓመት በፊት ሹና ሳትሱኪ ውከት የበዛበት ግንኙነት እንደነበራቸው ይገልጻል። ብዙውን ጊዜ ይጨቃጨቁ ነበር፣ አንዳንዴ በእሱ ፊት። ነገር ግን አሁንም እርስ በርሳቸው ለመያያዝ ይሞክሩ ነበር። ይሁን እንጂ በገና ዋዜማው ሁሉም ነገር ተለወጠ። ሹ በድንገት ራቀ። ለሳትሱኪ ምንም ፍላጎት አላሳየም። እሷም
ሙሉ በሙሉ አስወገዳት። ለመገናኘት ወይም ለመነጋገር ፈቃደኛ አልሆነም። የጎዳችውና የተናደደችው ሳትሱኪ በተደጋጋሚ ደውላለት ለምን እንዲህ እንደሚያደርግ ማወቅ እንደምትፈልግ ጠየቀችው። ሹ በመጨረሻ ሲመልስ ከሁሉም ነገር እንደደከመች ተናገረች። ቃላቶቿ ይበልጥ አሳሳቢ ወደሆነ ነገር ሁሉንም ነገር ለማቆም ወደ መፈለግ ይጠቁማሉ። ጥፋተኝነት በተሰማው ሹ ችግር ጥሪዋ በኋላ ሳትሱኪን መፈለግ ጀመረ። በመጨረሻም ራሷን ስታ ያገኛታል። ነገር ግን ፈጣን እርምጃ በመውሰዱ ምክንያት ወደ ሆስፒታል ከተወሰደች በኋላ ሕይወቷን ታድጋለች። የሆነው ግን ሹ በእሱ ላይ ያለውን ከባድ የጥፋተኝነት ስሜት ሊያስወግድ አልቻለም። ለደረሰው ነገር ራሱን ወቅሶ ያንን ሸክም እስከ ዛሬ ድረስ ተሸክሟል። የኤስ ስለ ሹ እና ሳትሱኪ ያለፈ ታሪክ ከሰማች በኋላ አኦዩ ወደ አፓርታማው ለመመለስ ወሰነች። በራሷ ስትደርስ በመቆለፊያው ላይ ትንሽ ቦርሳ ተንጠልጥሎ ታያለች። ጉጉት አድሮባት ስትከፍተው በጌጣጌጥ መደብር ውስጥ ያደነቀችውን የአንገት ሐብል ታገኛለች። ወዲያውኑ ከሹ እንደሆነ ታውቃለች እና ይህ ግንዛቤ እንባዋን ያመጣል። ያልጠበቀችው ምልክት ነበር። እሱም በጥልቅ ነካት። በቀጣዮቹ ቀናት ሹ ስሜቱን በማስወገድ በትርፍ ሰዓት ስራ ውስጥ ራሱን ቀበረ። አንድ ቀን ሶጁ ስለ ሁኔታው ለመጋፈጥ ወደ እሱ ቀረበ። በሶጁ እይታ ሳትሱኪ ሹን እንድትቆጣጠረው አሻንጉሊት በመጠቀም ስትጠቀምበት ነበር። ሶጁ ከዚያም ወንድሙን ያለፈውን የጥፋተኝነት ስሜት ትቶ በእውነተኛው ስሜቱ ላይ እንዲያተኩር አሳሰበ። ሶጁ ከሳትሱኪ ጋር ያሉትን ችግሮች ለመፍታት ቃል ገብቷል። ግን ሹ ራሱን መከላከል አቁሞ በእውነት ለሚወዳት ሰው መታገል ነበረበት። በተመሳሳይ ጊዜ አኦዩ የሹን እቃዎች ለመጠቅለል በቤት ውስጥ ነበረች። እየሰራች ሳለ አይኖቿ እሱ በሰጣት የአንገት ሐብል ላይ ያርፋሉ። ሀሳቦቿ በስሜት እየተሽከረከሩ ከጥቂት ቀናት በኋላ ከሞና ኤስ ጋር ወደ ርችትር ፌስቲቫል ለመሄድ እቅድ ታደርጋለች። አውቶቡሱ ሲደርስ በሞተር ሳይክል እንደሚከተሏት በመግለጽ ቀድማ እንድትሄድ ያበረታታታል። ይሁን እንጂ አብረዋት ለመሄድ ምንም ፍላጎት አልነበራቸውም። በምትኩ ለሹ መልእክት ለማድረስ በቀጥታ ወደሱ ይሄዳሉ። ሞና ኤስ ሹን አኦዩ በርችት ፌስቲቫል ላይ እየጠበቀችው እንደሆነ ይነግሩታል። በተጨማሪም የአንገት ሐብሉ ምንም እንኳን ሀሳብነት ቢኖረውም ሹ ለእርሷ ምን እንደሚሰማ አሁንም ስለማታውቅ አኦዩ ግራ እንድትጋባ እንዳደረጋት ይገልጻሉ። ቃላቶቻቸው ልቡን ነካው እና ሹ ከስሜቱ መሸሽ እንደማይችል ተረዳ። የኤስን ሞተር ሳይክል በመዋስ ነገሮችን ለማስተካከል ቆርጦ ወደ ፌስቲቫሉ ይሮጣል። በመንገድ ላይ በመጨረሻ ለአኦዩ ያለውን ስሜት እውነተኛ መሆኑንና ያለፈውን ለመተው ጊዜው እንደደረሰ ለራሱ አምኗል። ፌስቲቫሉ ፍጻሜው በደረሰ ጊዜ ሹ ደረሰ እና አኦዩ በህዝብ መካከል አገኛት። ሳያመነታ በቅንነት ድምፅ ይቅርታ ጠየቃት። በዚያን ጊዜ ርችቶች በሌሊት ሰማይ ላይ ፈንዱ። ሁሉንም ነገር በሚያንጸባርቅ ብርሃን ያበራሉ። ፍጹም የሆነው ጊዜ በመጠቀም ሹ ወደ እርሷ ቀርቦ ሳማት። በመጨረሻ ፍቅሩን ይናዘዛል። ፊልሙ የሚያበቃው ሹ የአንገት ሐብሉን በአኦዩ አንገት ላይ በቀስታ ሲያስቀምጥ ነው። ይህንን የአዲሱን ግንኙነታቸው ምልክትና ከወደፊቱ ቃል ኪዳን ነው። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይደርሱ። በሚቀጥለው ጊዜ እንገናኛለን።